ያላህ ሰላምታ አዴ ያላህ ሰላምታ ሰላም በላት አረ እናንተ አረ ተይ አረ እንዴ ይደብራል ወዳ ይደብራል እንዴት ልበልሽ ሰላም በል እሺ ነኝ እንደዚህ ልበልሽ ይሄው አቀፊን በቃሽ እንደዚህ ልበልሽ ሱመያ በእናትሽ እስቲ ታያ እንዴ ደስ ብሏት ነው ስላየችክ ደስ ብሏት ነው ስላየችክ ደስ ብሏት ነው ሰላም በይሽ በቃ አንቺ ከማላችን እንዳትወጪ አረ እናንተ ቤት ውስጥ አትሽከረከሩብኝ ግን ያላህ ሰላምታ እኮ ምን ሱመያ ደግሞ ያላህ ሰላምታ ሰላማት ምን ረመረዝሽ ብቻ ነች ወይስ ነጀማሉ ምን ነገር አይ ይመጣሉ አሉ እናንተ ብቻ እንትን በሉ እንጂ ወንደር ናቸው ሂድና ወሰዳቸው እኮ ብያለሁ ቁጭ በልና አውሩ ሰይድ ቁጭ ብላችሁ ተነጋገሩ ዛሬ የምትነጋገሩበት ቀን ነው እሷንም የጠራሁት አንተንም የጠራሁት ሁለታችሁ ያላችሁን ችግር የነበረባችሁን እንድትፈቱ ልጆቹንም ፎይ እንድትሉ አንተም ልጆችን ማየት ትፈልጋለህ ሱመያንም ትፈልጋለህ እሺ ለማለት ነው ሁሉም ሰው የሚያውቀው ነው ታውቃቸው እኮ ምን ማላረግሽ ነው እንደዚህ መጥተሽ ብታወሪ ራሱ ምን ማረግሽ ነገር አለሽ አሁን እዚህ ቤት ስለሆነ ነው ሌላስ ቦታ ቢሆን ምን አርግሻለሁ ነው ስታወራ ምን አርግሻለሁ ሌላ ቦታ ቢሆን ግን ስታወራ እንትን አትጩ ኦኬ ቀስ ብለህ አውራ እኔ ጨንቀኛልና ሰው ደግሞ ሌላ ነገር ነው የሚመስለው ምን ማደረጃ ምን ያደረዘኛል ምን አርግ ማደረጃ እና ለምን አምናለሁ እንዴ እሺ ልትይኝ አሰብሽሽ ወደ ልትይኝ የትም ሊዳ እንትን ማስጨነቅ አንተ ስለ ሴቶቹ ተጨነቅ እሺ እንዲቆመን ነው የምናወራው ዛሬ እንደዚህ እንደቆመን ነው የምናወራው እኔ እኮ የጠራኋችሁ ተረጋግተን እንድናወራ ነው ሁለታችሁ ቁጭ ብላችሁ እኔ ተረጋግቻለሁ እሺ እኮ ቁጭ ብላችሁ እናወራ ነው እንቀመጥ እኔ እናወራና ወይ አንተ ትሄዳለህ ወይ እኔ እሄዳለሁ ምን ማለት ነው በተቀመጥኩበት እግሬን ብሰብረኝ አረ እንደዚህማ አይደርግም ነግረሻት ነው አንቺ ነሽ አይወላ እና አይኔ የምታወራው ነገር ታያለች እኮ አንዳንዴ ሰው የሚልክላታል ታያለች እና እስኪ ምንድነው ችግራችሁ እስከ መቼ ነው እንደዚህ ምን ሆኖ ማለት እስከ መቼ ነው እንደዚህ ምን በላይ ሶስተኛ አመት ይዘለችኩ ሱመያ አሁን ተረጋግተሽ እኮ ከኔ ጋር እኔ ምን ሆንኩ ሰኪ እኔ እኮ ተረጋግቻለሁ ምንድነው እናንተ ቆይ አብራችሁ ሆኔ የከበዳችሁ ነገር እሺ ሴቶቹን ፍታቸው እኔ ጋር እኔ ከነዛ ሴቶች ጋር ነው አብሬ የምኖረው ይወጣሉ እነሱ መች ነው የሚወጡት ሌላ ቤት ፍታቸው መፍታት ማሳብ ራሱ የለም አንቺ በምን ቃል ትገቢልኛለሽ እኔ ከፈቷቸው እነሱ ማለት እነሱን ከፈቷቸው በኋላ ጥለሽ ልትሮጪ ነው እንደለመድሽው እሷ አሁን ትሄዳለች ማንን ፈተክ አረቆይ አይደለም ማንን ፈተክ እሷን ብላኛለች መጀመሪያ እኔ ከዛችኛው ተፋትቼ ብቻዬን በምኖርበት ሰዓት ራስሽ መጣሽ ማንን ፈታ ስንት ጊዜ ለኔ ብለን ታሪ ፈታ ለታረለ ማለት ላንቺ በራስ ችግር ኧረ ቢስሚላህ እሺ ላንቺ ብዬን ባልፈታ ከተለያየን ከተፋታን በኋላ በራስ ችግር ነው ታዲያ የራስን ችግር ከዛ ነው ሲመጣ ላንቺ ብዬ ፈትቼ ያልኩ ተሰቃየኝ ነው አልፈልግም እሺ ከተፋታን በኋላ አሁን በቃ ምንም ቃል ምናምን አያስፈልግም የምትፈልሰው የሆነን ሰው ከፈለገ ቻሌንጅ ያስፈልጋል ምን ችግር አለበት ፈታ ከፈለክ ትመልሳቸዋለህ ለእኔን ምን ነው እኔን እንደማልፈታህ ወይ እንደማልሄድብህ ቃል አስገብተህ ነው እንዴ መተክ ከዛ ሀገር መተክ ያገባህት እንዴ ፍታቸው እኔ እነሱ እኔ እሺ አይ ችግር የለውም ከፈቷቸው ሳንቺ ጥለሽኛ አትሄጂም አልኩ ምንድነው በምን እርግጠኛ ሆናለሁ በምን ቃል ትገቢልኛለሽ እርግጠኛ መሆን ካልቻልክ የራስ ጉዳይ ነው እንዴ ችግር የለውም እሺ እኔ ፈታቸዋለሁ እኔ እሺ ፈታቸዋለሁ ብያታለሁ እሺ እነሱን ትቼ ልጆች የምታመጣልኝ ከሆነ አስወጣቸዋለሁ እነሱን ተዋቸዋለሁ እኔ አልহামዱሊላህ እኖራለሁ ተፈታ ማለት ነው ችግሩ እሷ የምትሄድበትን ሀገር ታቆም አሁን ቃል ትግባልኝ እንደዛ አይደለም የምትፈታቸው እኔ ባለፈው ስላቃጠሉኝ የጣገበ አብሬ ከዛ ቁጭ ብዬ እንደምፈታቸውና እንደማፈታቸው እዛው ሁኜ ማረጋገጥ አለብኝ እንዴት አብረን ቁጭ ብለን እነሱንም እዘክ እኔ ሙኝ እኔ እመጣለሁ እነማንን ልጅ እና ኢማንን ከዛስ ከዛ ተፈታቻለሁ በቃ አንቺ እነሱ ጋር መሆን ምን አስፈልገው እኔ ከእጄ ጨርሳለሁ በመጨረሻው መንገድ ለምን ትጨርሳለህ ኧረ ተው እንጂ ፈትቻቸዋለሁ ብለህ ከዛ ድብብቆሽ ልትጫወት ፊት ለፊቴ ጣለቅ ትላቸዋለህ ከዛ እሺ ችግር የለውም እኔ አጠገብሽ ከፈለግሽ ፍርድ ቤት አብረን ሄደን ሁለቱንም ፈታቸዋለሁ ግን ልጆቹን አንጫቸው የቶቹ ልጆች መጀመሪያ ፍታቸው ልጆችማ ልጆች ናቸው እኮ ቃል ገባልሻለሁ እኮ እነጀሙን እኮ አሁን ባላመጣልህ ማለት ነው ሲያድጉ አባቴ ብለው ፈልገው መንጣት እኔ እስኪያድጉ ምን አስፈልገኝ ማሳደግ የፈለኩት እንጂ ያደጉ ልጆች የፈለገው እኔ እኮ ችግር እንዴ ማሳደግ ከፈለክ ስንት ሜዳ ላይ የወደቀ ልጅ የራሴ ወለድኩትን አላሳደግም የሰው ማሳደገው መጀመሪያ ከቤት ነው የጀመረው ቀስ እያላችሁ ተረጋጉ አያታቸው ቤት እኮ ነው ያሉት እኮ አንጫቸውና እኔ ወላሂ እኔ ቃል ገባልሻለሁ አንቺ እነሱን አንጫቸው የዛውን ቀን አንቺ እነሱ ሳታሳይኝ እሷ ጋር መምጣታቸው እዚህ አርጋቸው ነው የቤት ራሱ አርጋቸው ለኔ ሳታሳዩኝ እኔ ቤት ሳትመጪ እንደመጡ እርግጠኛ ልሁንና እኔ አብረን ፍርድ ቤት ሄደን ሁለቱም ምን ይፈታልሻል በምን ፈልጊው እኔ ነጀም ካላሳየው አትፈታም ካላሳየው አይደለም